ቻት ጂፒቲን ተጠቅማችሁ ሰራሁት ያላችሁትን ጽሁፍ ወይም የኢሜል መልእክት ወይም የቢዝነስ ፕላን ሰዎች ገና ሲያዩት በኮምፒውተር የተጻፈ መሆኑን ወዲያውኑ ሲያውቁባችሁ ምን ይሰማችሁ? እውነቱን እንነጋገር ከተባለ አሁን ላይ ማንኛውም ስማርት ስልክ የሚጠቀም ቻት ጂፒቲን የማያውቅ ሰው የለም። ነገር ግን አብዛኞቻችን ይህን እጅግ በጣም ኃይለኛ የሆነ መሳሪያ ልክ እንደ ድሮ የጉግል ሰርች ባር ነው እየተጠቀምንበት ያለ ነው። ስለ አንድ ነገር ጻፍልኝ ወይም አንድ የቢዝነስ ፕላን አዘጋጅልን ብለን አንድ አረፍተ ነገር ብቻ እንሰጠዋለን። እሱ ደግሞ ልክ እንደ ሮቦት የበዛ አሰልችና ምንም አይነት የሰው ስሜት የሌለው ጽሁፍ ይሰጠናል። ከዛም ይሄ ነገር አይሰራም ብለን ተስፋ እንቆርጣለን። ስህተቱ ግን የኛ እንጂ የቻት ጂፒቲ አይደለም። ዛሬ በዚህ ቪዲዮ ውስጥ አብዛኛው ሰው ቻት ጂፒቲ ሲጠቀም የሚሰራቸውን 5 ትላልቅ ስህተቶች በዝርዝር እናያለን። እነዚህን ስህተቶች ማስተካከል ስትጀምሩ ከሰነፍ ሮቦትነት ወደ በጣም ጎበዝ 24 ሰዓት ለእናንተ ወደሚሰራ ፕሮፌሽናል አማካሪ ይቀየራል። የኮንተንት ክሬተሮች፣ ተማሪዎች፣ የቢዝነስ ሰዎች ወይም አዳዲስ የዲጂታል ክህሎቶችን እየተማራችሁ ያላችሁ ወጣቶች ይህ ቪዲዮ ለእናንተ የስራ ፍጥነታችሁን በ10 እጥፍ የሚጨምርላችሁ ሚስጥር ይዞ የመጣ ነው። ቪዲዮውን ስታዩ ምንም ሳታሳልፉ እያንዳንዱን ነጥብ በጥንቃቄ ተከታተሉ። ምክንያቱም 5ኛው ስህተት ሁላችንም ሳናውቀው በየቀኑ የምንሰራው ነው። ወደ መጀመሪያው ስህተት ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ዝግጁ ከሆናችሁ ቀጥታ ወደ መጀመሪያው ነጥብ እንለፍ። አንደኛ፣ ኮንቴክስት አለመስጠት። የመጀመሪያውና ትልቁ ስህተት ቻት ጂፒቲን ልክ እንደ ባዕድ ሰው ማናገራችን ነው። ምን ማለቴ ነው? ለአንድ ለማታውቁት ሰው ደውላችሁ የቪዲዮ ስክሪፕት ጻፍልኝ ብትሉት ሰውየው ግራ መጋባቱ አይቀርም። ስለምን አይነት ቪዲዮ? ለአማርኛ ተናጋሪ ነው? ለወጣቶች ነው? ወይስ ለትልቅ ሰው ብሎ ይጠይቃችኋል። ቻት ጂፒቲ ግን ዝም ብሎ ስለሚታዘዝ ያለ የሌለውን አጠቃላይ መረጃ ሰብስቦ ያቀርብላችኋል። ለምሳሌ ያህል እናንተ መገናኛ አካባቢ የሚከፈት አነስተኛ የካፌ ቢዝነስ ፕላን ፈልጋችሁ ይሆናል። ነገር ግን ለቻት ጂፒቲ ስትነግሩት የካፌ ቢዝነስ ፕላን አውጣልኝ ብቻ ካላችሁት እሱ የሚሰጣችሁ መረጃ አሜሪካ ወይም አውሮፓ ላለ ትልቅ ካፌ የሚሆን ፕላን ሊሆን ይችላል። ይሄ ደግሞ ከኛ ሀገር ተጨባጭ ሁኔታ ጋር ፍጹም አይሄድም። የአዲስ አበባን ወጣት ፍላጎት፣ የኢኮኖሚ አቅም ወይም የባህል ሁኔታ ከግምት አያስገባም። ታዲያ መፍትሄው ምንድነው ካላችሁኝ ደግሞ አክሽን ስቴፑ በጣም ቀላል ነው። ቻት ጂፒቲ ላይ አዲስ ቻት ስትከፍቱ መጀመሪያ ኮንቴክስት ወይም ሙሉ መረጃ ስጡት። ለምሳሌ እኔ አዲስ አበባ መገናኛ አካባቢ ለሚገኙ ወጣቶች ዘመናዊ ማኪያቶና ፈጣን ምግቦችን የሚያቀርብ አነስተኛ ካፌ መክፈት እፈልጋለሁ። የመስሪያ ካፒታሌ ይሄን ያህል ነው። ለዚህ የሚሆን የቢዝነስ ስትራቴጂ አውጣልኝ። በቃ አሁን ቻት ጂፒቲ ለእናንተ በትክክል የምትፈልጉትን ነገር አውቆ ልክ እንደ ኢትዮጵያ ተጨባጭ ሁኔታ አድርጎ ይሰጣችኋል። ስለዚህ ከዛሬ ጀምሮ ምንም አይነት ጥያቄ ከመጠየቃችሁ በፊት የጀርባ ታሪኩን በሚገባ ማስረዳት ልማዳችሁ አድርጉት። ይህንን ካደረጋችሁ በኋላ ደግሞ ወደ ሁለተኛውና ይበልጥ ወሳኝ ወደ ሆነው ስህተት እንሸጋገራለን። እሱም የፐርሰና ወይም የማንነት ሚና አለመስጠት ነው። ሁለተኛ፣ የማንነት ሚና ወይም ፐርሰና አለመስጠት። ሁለተኛው ስህተት ደግሞ ቻት ጂፒቲ በማን ስም ወይም በምን አይነት እውቀት ደረጃ መልስ መስጠት እንዳለበት አለመንገራችን ነው። ቻት ጂፒቲ የዓለምን እውቀት በአንድ ላይ የያዘ ግዙፍ የዳታቤዝ ክምችት ነው። እኛ ግን ልክ እንደ እንትና ሆነህ መልስልኝ ካላል ነው ልክ እንደ መዝገበ ቃላት ደረቅ መልስ ነው የሚሰጠን። ለምሳሌ ስለ ቲክቶክ ማርኬቲንግ ማወቅ ብትፈልጉ ስለ ቲክቶክ ማርኬቲንግ ንገረኝ ብትሉት አሰልቺ ትርጓሜዎችን ይሰጣችኋል። ነገር ግን አጠያየቃችሁን ቀይራችሁ አንተ አሁን የ5 ዓመት ልምድ ያለህ በኢትዮጵያ ውስጥ ቪዲዮዎችን በመስራት ታዋቂ የሆንክ የሶሻል ሚዲያ ኤክስፐርት ነህ፣ በዚህ ማንነት ሆነ ስለ ቲክቶክ ስትራቴጂ ንገረኝ ብትሉት የሚሰጣችሁ መልስ ሙሉ በሙሉ ይቀየራል። የኮንቴንት አቀራረቡ፣ ተጽዕኖ የመፍጠሪያ መንገዶችና የሚጠቀማቸው ቃላት ልክ እንደ ባለሙያ ይለዋወጣሉ። የአብዛኞቻችን ስህተትም ይህንን ሚና አለመወሰናችን ነው። ውጤቱም ማንም ሰው ሊጽፎ የሚችለውን ተራ መረጃ ይሰጠናል። ስለዚህ ሁልጊዜ ፕሮምፕት ስትጽፉ አክት አስ አን ኤክስፐርት ወይም አንተ የዚህ ዘርፍ ባለሙያ ነህ በሚል መነሻ ጀምሩ። ተማሪ ከሆናችሁ አንተ ዩኒቨርሲቲ ፕሮፌሰር ነህ በሉት። ጽሁፍ የምትጽፉ ከሆነ አንተ ታዋቂ የመጽሐፍ ደራሲ ነህ በሉት። ይህንን ዘዴ ስትጠቀሙ የመልሱ ጥራት እንዴት ሰማይና ምድር እንደሚቀያየር ትታዘባላችሁ። ይህን ካየን በኋላ አሁን ደግሞ ወደ ሶስተኛው ስህተት እንለፍ። እሱም በአንድ ጥያቄ ብቻ ረክቶ መቆም ነው። ሶስተኛው ዋን ሹት ፕሮምፕቲንግ። ይሄኛው ስህተት ደግሞ ቻት ጂፒቲን ልክ እንደ አንድ ጥያቄና መልስ ፈተና መቁጠራችን ነው። አብዛኛው ሰው አንድ ጥያቄ ይጠይቃል፣ መጀመሪያ የመጣለትን መልስ ኮፒ አድርጎ ቀጥታ ይወስዳል። ይህም ዋን ሾት ፕሮምፕቲንግ ይባላል። ይህ ደግሞ ትልቅ ስህተት ነው። ምክንያቱም የመጀመሪያው መልስ አብዛኛውን ጊዜ አጠቃላይና ጥልቀት የሌለው ነው። ለምሳሌ ለአንድ የዩቲዩብ ቪዲዮ ርዕስ ፈልጋችሁ ስለ ክሪፕቶ ከረንሲ የሚሆን 5 የቪዲዮ ርዕስ ስጠኝ አላችሁት። እሱም 5 ርዕስ ሰጣችሁ። ከዛ ውስጥ አንዱን መርጣችሁ ዝም ካላችሁ የቻት ጂፒቲን 10% አቅም ብቻ ነው የተጠቀማችሁ። መሆን የነበረበት ግን መነጋገር ወይም ኮንቨርሽን መፍጠር ነበረበት።
አለባችሁ። እውነተኛውና ትክክለኛው መንገድ መልሱን ካመጣላችሁ በኋላ መልሳችሁ መሞገት ነው። እነዚህ ርዕሶች በጣም የተለመዱ ናቸው። ይበልጥ ሰዎችን የሚያስደነግጡና ክሊክ እንዲያደርጉ የሚያስገድዱ 5 አማራጮችን ጨምርልኝ ማለት ትችላላችሁ። ወይም ከነዚህ ውስጥ ሶስተኛውን መርጫለሁ፣ አሁን ደግሞ ለዚህ የሚሆን ዝርዝር አውትላይን ስራና ጥያቄዎችን አቅርብልኝ በማለት ንግግሩን መቀጠል አለባችሁ። ከዚህ በኋላ ምንድነው ማድረግ ያለባችሁ? ከቻትጂፒቲ ጋር ቢያንስ ከ3 እስከ 5 ጊዜ ለአንድ ርዕስ መወያየት። ልክ ከእውነተኛ የስራ ባልደረባችሁ ጋር ሀሳብ እንደምትቀያየሩ እሱ የሚሰጣችሁን ሀሳብ እያጠራችሁ እየገፋችሁ ስትሄዱ ነው እውነተኛው ወርቅ የሚወጣው። አሁን ደግሞ እጅግ አደገኛውና ብዙ ሰዎችን ለኪሳራ ወይም ለስህተት ወደሚዳርገው ወደ 4ኛው ነጥብ እንሻገር። 4ኛ መረጃዎችን በጭፍን ማመን ወይም ፋክት ቼኪንግ አለማድረግ። ይሄኛው ስህተት ቻትጂፒቲ የሚናገረውን ሁሉ እንደወረደ እንደ ፈጣሪ ቃል አምኖ መቀበል ነው። ብዙ ሰዎች ቻትጂፒቲን የሁሉም ነገር አዋቂ አድርገው ያስባሉ። እውነታው ግን ቻትጂፒቲ የቅዠት መልሶችን የመስጠት ባህሪ ያለው። መረጃው ከጠፋበት ወይም በትክክል ካልተረዳው ልክ እውነት አስመስሎ ሙሉ በሙሉ የፈጠራ ታሪክ ወይም የተሳሳተ ቁጥር ሊሰጣችሁ ይችላል። ለምሳሌ በኢትዮጵያ ውስጥ ስላለው የህዝብ ቁጥር፣ ስለ አዳዲስ ህጎች ወይም ስለ ታሪካዊ ቀናቶች መረጃ እንዲሰጣችሁ ብትጠይቁት ሙሉ በሙሉ የተሳሳተ ዓመተ ምህረት ወይም የተጋነነ ቁጥር ሊሰጣችሁ ይችላል። ይህንን መረጃ ሳታረጋግጡ ለስራችሁ፣ ለትምህርታችሁ ወይም ለቪዲዮአችሁ ብትጠቀሙበት ታማኝነታችሁን ሙሉ በሙሉ ነው የምታጡት። እናም እዚህ ላይ ዋናው ስህተታችን ቻትጂፒቲን እንደ እውነታ ማረጋገጫ ወይም ፋክት ቼከር መጠቀም ነው። እሱ የተፈጠረው ሀሳብን ለማመንጨት እንጂ ልክ እንደ ኢንሳይክሎፒዲያ ፍጹም ትክክለኛ መረጃ ለመስጠት አይደለም። ስለዚህ አክሽን ስቴፓችሁ መሆን ያለበት ቻትጂፒቲ የሰጣችሁን ማንኛውንም ቁጥር፣ ታሪክ፣ ስም ወይም ህጋዊ መረጃ ሁልጊዜ ጉግል ላይ ወይም ኦፊሻላዊ ድረገጾች ላይ ሄዳችሁ አረጋግጡ። በተለይ ደግሞ የህክምና፣ የፋይናንስና የታሪክ መረጃዎች ላይ ፍጹም ጥንቃቄ ማድረግ አለባችሁ። ሀሳቡን እንዲያዋቅርላችሁ ተጠቀሙበት እንጂ እውነታውን እሱ እንዲወስን አታድርጉ። ይህንን ካልን አሁን ደግሞ ወደ 5ኛውና ወደ መጨረሻው ስህተት እንለፍ። 5ኛ የራስን ድምፅና ስሜት ማጣት ሂውማን ተች። ይሄኛው ቪዲዮዎቻችንን ወይም ጽሁፎቻችንን ሙሉ በሙሉ ገደል የሚከተው ስህተት የቻትጂፒቲን ውጤት ኮፒ ፔስት ማድረግ ነው። አብዛኛው ሰው ቻትጂፒቲ የጻፈለትን ጽሁፍ ምንም ሳይቀይር ቀጥታ ሶሻል ሚዲያ ላይ ይለጥፋል ወይም ቪዲዮ ይሰራበታል። ይህ ደግሞ ትልቅ ስህተት ነው። ምክንያቱም የሰው ልጅ በኮምፒውተር የተጻፈን ጽሁፍና በሰው ስሜት የተጻፈን ጽሁፍ የመለየት ተፈጥሯዊ ችሎታ አለው። ለምሳሌ ቻትጂፒቲ አብዛኛውን ጊዜ ኢሊቬት ወይም ኮር ወይም እነዚህን የመሳሰሉ በጣም የተለመዱ የሮቦት ቃላትን ይጠቀማል። በአማርኛም ሲተረጉም ይህ ወሳኝ ነው፣ ከግምት ውስጥ ማስገባት አለብን እያለ በጣም ደረቅ በሆነ በብሮሸር ቋንቋ ነው የሚጽፈው። ይሄ ደግሞ ከሰው ጋር ግንኙነት እንዳይኖራቸው ያደርጋል። ሰዎች የእናንተን ማንነት፣ የእናንተን ለዛና ስሜት ነው የሚፈልጉት እንጂ የሮቦት ድምፅ አይፈልጉም። እዚህ ጋር ስህተቱ ምንድነው? ቻትጂፒቲን እንደ ደራሲ ማድረጋችን ነው። እሱ መሆን ያለበት ግን ረዳት ብቻ ነው። ስለዚህ ከአሁን በኋላ ቻትጂፒቲ የሰጣችሁን ጽሁፍ እንደ መነሻ ተጠቀሙበት። ከዛ በኋላ ግን የራሳችሁን የአነጋገር ዘይቤ፣ የሀገር ውስጥ ምሳሌዎችና የራሳችሁን ቀልዶች ወይም ስሜቶች በውስጡ ጨምሩበት። ጽሁፉን አንብባችሁ ልክ እናንተ ጓደኛችሁን እንደምታወሩት አድርጋችሁ አስተካክሉት። የሰው ልጅ ስሜት ሲጨመርበት ብቻ ነው ስራችሁ ዋጋ የሚኖረው። እንግዲህ ቻትጂፒቲን ስንጠቀም የምንሰራቸውን 5 ትላልቅ ስህተቶች አይተናል። እነዚህን ስህተቶች ማስተካከል ስትጀምሩ በስራችሁ ላይ የምታዩት ለውጥ እጅግ በጣም አስገራሚ ነው የሚሆነው። ቴክኖሎጂ የመጣው እኛን ሰነፍ ያደርገን ሳይሆን አቅማችንን አውጥተን በፍጥነት እንድንሰራ ሊረዳን ነው። ዋናው ሚስጥር መሳሪያው መኖሩ ሳይሆን መሳሪያውን እንዴት እንደምንጠቀመው ማወቃችን ነው። እናንተስ እስኪ ከነዚህ 5 ስህተቶች ውስጥ በብዛት የምትሰሩት የትኛውን ነው? ኮንቴክስት አለመስጠት ወይስ ኮፒ ፔስት ማድረግ? መልሳችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ይሄ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። የእናንተ እያንዳንዱ ላይክ እኛ እንድንጠነክርና ይበልጥ ጠቃሚ የቴክኖሎጂና የዲጂታል ክህሎት ቪዲዮዎችን እንድንሰራ ትልቅ አቅም ይሆነናል። በቀጣይ ደግሞ ቻትጂፒቲን ተጠቅመን እንዴት እውነተኛ የኦንላይን ቢዝነስ መጀመር እንደምንችልና ፕሮምፕቶችን ደረጃ በደረጃ እንዴት መጻፍ እንዳለብን የምናይበት ቪዲዮ ሰራላችኋለሁ። አዳዲስ ቪዲዮ ስለቅ እንዳያመልጣችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ማብራታችሁን ቼክ አድርጉ። በቀጣይ በአሪፍ ቪዲዮ እንገናኛለን። ቻው።